ሰላም ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? ዛሬም እንደተለመደው የአፋን ኦሮሞ ትምህርታችንን እንቀጥላለን። የዛሬው ትምህርታችን አዲስ ትምህርት ነው። ከዚህ በፊት ያልተነጋገርንበት ነው። ከዛሬ ጀምሮ important prepositions to construct clauses in አፋን ኦሮሞ በሚል ርዕስ እንነጋገራለን። ሰፋ አድርገን እንመለከተዋለን። በዚህ ትምህርት በቀጣይነት የምንማረው ልዩ ልዩ ሀረጎች በአፋን ኦሮሞ እንዴት እንደሚመሰረቱ እናያለን እና እነዚህን ሀረጎች ለመመስረት የሚጠቅሙ ክሎዞች prepositions ወይም መስተጻምሮች ቃላት ናቸው። ግን በአማርኛው መስተጻምሮች ወይም prepositions ሆነው ያገለግሉናል። ዛሬ በስፔሲፊክ እንደ preposition ሆኖ የሚያገለግለን የሮ ወይም የሙ የሚለው ቃል ይሆናል። እሱን እናያለን። ስለዚህ የሮ ሊትራሊ በአፋን ኦሮሞ ጊዜ ማለት ነው። እንግዲህ ቀጣይ በምናያቸው ትምህርቶች ሀረግ እየመሰረትን እናያለን። in the present time in the past time እናያለን። ዛሬ የምንመለከተው in the present time የሮ ወይም የሙ የሚለውን ቃል ተጠቅመን በአፋን ኦሮሞ ሀረጎችን እንዴት እንመሰርታለን የሚለውን ነው የምናየው። እንግዲህ በአፋን ኦሮሞ ጊዜን የሚያመለክቱ ሀረጎችን ለመመስረት የሮ ወይም የሙ ከሁለት አንዱን ኢንተርቼንጀብሊ እንጠቀማለን። የሙ እንግዲህ ጠብቆ ነው የሚነበበው ኤም ደብል ስለሆነ ማለት ነው። እነዚህን የሮ ወይ የሙ የሚሉትን ቃላት እንጠቀማለን ማለት ነው። ከታች ባሉት አረፍተ ነገሮች ጎልተው የተጻፉትን አገላለጾች ተመልከቱና በአፋን ኦሮሞ እንዴት ሊባሉ እንደሚችሉ አስቡ። እንግዲህ በአማርኛ የምንጀምራቸው ነገሮች ትምህርታችንን ስለምን እንደሆነ የሚያመለክቱ ስለሚሆኑ ፐርፐዝሊ ነው እነሱን ቀደም ማድረግ የማመጣቸው። እኔ ስመጣ እነግርሃለሁ። በዚህ ውስጥ ጎልቶ የተጻፈው ስመጣ የሚለው ነው። ስመጣ ጊዜን ነው የሚነግረን አይደለም? ስመጣ when I come when የሚለው ነው። ስመጣ when I come ስመጣ እነግርሃለሁ። እንግዲህ ይሄ ፊውቸር ነው የሚያሳየው። I will tell you when I come እኔ ስመጣ እነግርሃለሁ። አሁን ይሄ በአፋን ኦሮሞ እንዴት የሚባል ይመስላችኋል? ሌላ ስትደርስ ደውልልኝ፣ ስትደርሺ ደውይልኝ። call me when you arrive አንተ ስትደርስ፣ አንቺ ስትደርሽ። when you arrive ስትደርስ። ስለዚህ ይሄ ጊዜን የሚያሳይ ሀረግ ወይም ክሎዝ ነው። ስለዚህ በአፋን ኦሮሞ እንዴት ይባላል? በአፋን ኦሮሞ እንዴት ይባላል? መልሱን አብረን እናየዋለን። እኔ ስመጣ እነግርሃለሁ። I will tell you when I come። እንግዲህ እኔ ስመጣ when I come የሚለው በአፋን ኦሮሞ አኒ የሙን ኦፉ ይሆናል ማለት ነው። አኒ የሙን ኦፉ ሲቲነን ሂማ ስመጣ when I come አኒ የሙን ኦፉ። ስትደርስ ደውልልኝ፣ ስትደርሽ ደውይልኝ። call me when you arrive ስትደርሺ when you arrive የሚለው በአፋን ኦሮሞ አቲ የሙ ጌሱ ይሆናል ማለት ነው። አቲ የሙ ጌሱ ናፍ ቢልቢሊ። እንግዲህ እነዚህን የሙ ዱፉ፣ የሙ ጌሱ የሚሉትን አይነት አገላለጾች በፎርሙላ እንመለከታቸዋለን። እንግዲህ አንድ ሙሉ ምሳሌ እንመልከት። ሙሉ ማለት ለሰባቱም ተውላጠ ስሞች ማለት ነው። ዳኩ የሚለውን ግስ እንውሰድ። ዳኩ በአፋን ኦሮሞ መዋኘት ማለት ነው። to swim። አኒ የሮን ዳኩ ማለት እኔ ስዋኝ when I swim። አኒ የሮን ዳኩ ነቆራ እኔ ስዋኝ ቀዘቅዘኛል፣ በርደኛል። እኔ ስዋኝ ይበርደኛል when I swim I feel cold። ያላለቀ አረፍተ ነገር ነው። ግን በዚህ ትምህርታችን የፈለግነው አረፍተ ነገሩ ላይ ሳይሆን በአረፍተ ነገር ውስጥ የምንጠቀመው
ሐረግ የሮ ወይም የሙን ተጠቅመን የምንመሰረታቸው ሐረጎች ምን አይነት ቅርጽ አላቸው የሚለውን ማወቅ ነው የፈለግነው። ስለዚህ እኔ ስዋኝ ወይም አይ ስዊም የሚለው በአፋን ኦሮሞ አኔ የሮን ዳኩ ይባላል ማለት ነው። እኛ ስንዋኝ when we swim ኑቲ የሮ ዳክኑ። እናንተ ስትዋኙ when you swim ኢሲን የሮ ዳክተን። አቲ የሮ ዳክቱ የሚለው ደግሞ አንተ ስትዋኝ አንቺ ስትዋኝ when you swim አቲ የሮ ዳክቱ። እነሱ ሲዋኙ when they swim ኢሳን የሮ ዳከን። ኢሳን የሮ ዳከን it will continue ይቀጥላል እኮ ግን የሮ ዳከን የምትለው ነው የፈለግናት ፓተርኗን ማለት ነው። ኢኒ የሮ ዳኩ ኢኒ የሮ ዳኩ ይቀጥላል ግን የሮ ዳኩ የምትለው ሐረግ ፓተርኗን ማወቅ ነው የፈለግነው። እሱ ሲዋኝ ማለት ነው when he swims ኢሼን የሮ ዳክቱ እሷ ስትዋኝ when she swims ይሆናል ማለት ነው። አሁን በዚህ ምሳሌ ውስጥ ከ1 እስከ 7 ላሉ ተውላጠ ስሞች ለአኒ፣ ለኑቲ፣ ለኢሲን፣ ለአቲ፣ ለኢሳን፣ ለኢኒ፣ ለኢሼን ለሁሉም የሮ የሚል ወይም የሙ ሊተካ ይችላል ተጠቅመናል። ከዛ በኋላ ቀጥሎ ያለው ዳኩ ሩት ቨርቡ in its modified simple present form ተጠቅመንበታል። እንግዲህ modified simple present የምንለው ቴንስ ኢን አፋን ኦሮሞ የሚያመለክተው ምንድነው ብለን የተነጋገርነው ከዚህ በፊት በነበረን ዲስከሽን ሲምፕል ፕሬዘንት ቴንስን ኔጌት ስናደርግ የምናገኘው እንደዚሁም ደግሞ ሲምፕል ፕሬዘንት ቴንስ ኢን ፖዚቲቭ ስቴትመንትስ ዊዝ ሰርቴን ፕሪፖዚሽንስ ስንጠቀም የሚኖረው የግስ ቅርጽ በአፋን ኦሮሞ ሞዲፋይድ ሲምፕል ፕሬዘንት ብለን ዲስከስ አድርገናል። እነዚህ ሰርቴን ፕሪፖዚሽንስ which go with a modified simple present ያልናቸው ደግሞ አንዱ የሮ ነው። የሮ ወይም የሙ፣ አካ፣ አኩመ፣ ከን፣ ዋን እና ሃንገ የመሳሰሉት when they come prior to the verb in the present and the future time modified simple present tense ይወስዳሉ ማለት ነው። በአፋን ኦሮሞ ነው የምናወራው። ስለዚህ modified simple present form የምናደርገው እንዴት ነው? ከዚህ በፊት እንደተነጋገርነው we change the last vowel of the simple present tense to u for all pronouns except isin and isan። ለኢሲን እና ለኢሳን last vowel of the simple present tense ወደ እን እንቀይረዋለን ማለት ነው። በዚህ ምሳሌ የምትመለከቱት እሱን ነው። አኒ የሮን ዳኩ last vowel u ነው የተቀየረው። አኒን እንዳካ ከሚለው አ ነበረ last vowel አ ነው ወደ ኡ ተቀይሮ ትመለከቱታላችሁ ማለት ነው። ለአኒ ኑቲኒ ዳክኑ ኡ ነው last vowel በዚህ ስቴትመንት ውስጥ። ኢሲን የሮ ዳክተን አን አለው ላስት አይደለ? ኢሲኒ ዳክቱ ነው እናንተ ትዋኛላችሁ ፕሬዘንት ወይ ፊውቸር ላይ ማለት ነው። ስለዚህ ላስት ቫውሉ ኡ ነው in the present and the future ኡን ወደ እን ቀየር ነው ለኢሲን ማለት ነው። አቲ የሮ ዳክቱ ላስት ቫውሉ ኡ ነው እንደምታዩት። ኢሳን የሮ ዳከን እን ብሎ ነው የጨረሰው የመጣው in the present and the future tense ኢሳን ኒዳኩ እነሱ ይዋኛሉ የሚለው simple present ወይ simple future ነው። modified simple present ስናደርገው last vowel ለኢሳን ኡ ነው ወደ እን ቀይረዋለን ማለት ነው። ኢኒ እና ኢሼን በተመሳሳይ ኢኒ የሮዳኩ ኢሼን የሮዳክቱ last vowelቸው ኡ ነው ማለት ነው። ይሄን በፎርሙላ አስረን እንመለከተዋለን። ኦኬ እንግዲህ the following pattern can be formulated from the above example አሁን ካየ ነው ማለት ነው። የሙ ወይም የሮ ሲደመር G1 ኡ ወይም G1 n እንግዲህ ይሄ modified simple present ብዬ ነገርኳችሁ ማለት ነው። G1 ኡ ማለት ነው we change the last vowel of the simple present tense of the given verb to u ወይም u ማለት ነው for all pronouns except
ኢስን ኤንድ ኢሳን። ለኢስን ኤንድ ኢሳን ደግሞ we change the last vowel of the given verb, of course the G1 ማለት ነው to an for ኢስን ኤንድ ኢሳን ማለት ነው። ከዛ በኋላ የሙን ፕሬሲደንት እናደርጋለን and then modify simple presentቱን እናስከትላለን። የሮ የሙ ያላቸው የአፋን ኦሮሞ ሐረጎች ወይም ክሎዝስ በዚህ መልኩ ፎርሙሌት ይደረጋሉ ማለት ነው። እንግዲህ ለአኒ የሙ ላይ የሮ ላይ ኤን እንጨምራለን። አኒ የሮን አኒ የሙን እንላለን። ለሌሎቹ ኤን ሳንጨምር እንደዚሁ የሙ የሮ ብለን እንጠቀማለን ማለት ነው። እንግዲህ ጂዋን ስንል simple present tense form of a given አፋን ኦሮሞ verb with respect to each subject pronoun ማለታችን። ምሳሌዎችን በሙሉ አረፍተ ነገር እንመልከት። ኢሲን የሙ ደጌሰን ኑቲ ቤክሲሳ። ስትሰሙ አሳውቁን። ስትሰሙ አሳውቁን። ስትሰሙ የሙ ደጌሰን። ኢሳን የሙ በአን ኑቲን ይገል። እነሱ ሲወጡ እኛ እንገባለን። ሲወጡ የሙ በአን። እንግዲህ ግሱ በኡ ነው። በኡ መውጣት ነው። የሙ በአን ሲወጡ ይሆናል ማለት ነው። ቶላን የሮ ኤቢፈሙ ሆጂን ይጀልቀቡ። ቶላ ሲመረቅ ስራ ይጀምራል። ሲመረቅ የሮ ኤቢፈሙ የሮ ኤቢፈሙ when he graduates ማለት ነው። ቦካን የሮ ሮቡ ለግኒ ጉታ። ዝናብ ሲዘንብ ወንዝ ይሞላል። ቦካ ዝናብ ነው። ሮቡ መዝነብ ነው። የሮ ሮቡ ሲዘንብ ማለት ነው። ለግኒ ጉታ ወንዝ ይሞላል። ለገ ወንዝ ነው። ለግኒ ወንዝ ማለት ነው። ስቲል ግን እንደ ለግኒ ጉታ ወንዝ ይሞላል ስንል ለግኒ ጉታ የምትለዋ እንደ አረፍተ ነገር በአረፍተ ነገር ውስጥ ያለች አረፍተ ነገር አይነት ስለሆነች ለገ የሚለው ቃል በዚህ አገላለጽ ውስጥ እንደ ራሱን የቻለ ሰብጀክት ሆኖ ስለሚያገለግል ሰብጀክት ኢንዲኬተር ስለተጨመረበት ነው ለግኒ የሆነው። ለገ ለግኒ ወንዝ ማለት ነው። ዝናብ ሲዘንብ ወንዝ ይሞላል። የሮ ሮቡ ሲዘንብ ማለት ነው። ኦኬ እንግዲህ የዛሬውን ትምህርት በዚህ ጨርሰናል። የሮን በተመለከተ ሌሎች ተጨማሪ ትምህርቶችን እንመለከታለን። ዛሬ ስለ ፕሬዘንት ወይስ ሲምፕል ፕሬዘንት እና ፊውቸር ታይም ላይ የሮን ተጠቅመን ክሎዝስ በአፋን ኦሮሞ እንዴት ፎርሙሌት እንደሚደረግ አይተናል። ኢን ዘ ፓስት ደግሞ የሮን ተጠቅመን እንዴት አይነት ክሎዝስ ፎርሙሌት እንደምናደርግ ሌላ ፓተርን እንመለከታለን።